እንኳን ደህና መጣችሁ። የዘትሸር ቲዩብ ነው። ዛሬ ስለ ባዮሎጂካል ኢንተራክሽንስ እናወራለን። ቪዲዮውን ላይክ በማድረግ ጀምሩ። ሌትስ ጎ። The type of biological interactions, there are two main type of biological interactions, intraspecific and interspecific biological interactions. When you say intraspecific signal, this is a biological interaction that is performed within the same species. በተመሳሳይ ስፒሺስ ወይም ደግሞ ዝርያ የሚደረግ ባዮሎጂካል ኢንተራክሽን ኢንትራስፔሲፊክ ይባላል። this may be for food, territory or courtship behavior። እንግዲህ ለምግብ፣ ለቦታ እንዲሁም ደግሞ ለተለያዩ ስሜቶች ወይም ደግሞ ጓደኞቻቸውን ለማግኘት የጾታ ጓደኞች ማለት ነው የሚደረግ ማንኛውም አይነት ኢንተራክሽን between the same species ኢንትራስፔሲፊክ ይባላል ማለት ነው። ለምሳሌ ላዮን ዊዝ ላዮን፣ በርድ ዊዝ በርድ ለተለያዩ ጉዳዮች ከላይ ላነሳናቸው ፐርፐዝስ ኢንተራክት ሲያደርጉ ማለት ነው። ሁለተኛው ኢንተርስፔሲፊክ ነው። this is between different species በተለያዩ ስፒሺሶች ወይም ዝርያዎች መካከል የሚደረግ ባዮሎጂካል ኢንተራክሽን ነው ከላይ ላነሳናቸው ጉዳዮች ማለት ነው እና ለሌሎች። ስለዚህ ሃይና ዊዝ ላዮን፣ ሃይና እና ላዮን እንግዲህ የተለያዩ ዝርያዎች ናቸው። በተለያዩ ጉዳዮች ግን ኢኮሲስተም ሊገናኙ ይችላሉ ማለት ነው። that interaction is called what? interspecific የተለያዩ ዝርያ ስለሆኑ ማለት ነው። ስለዚህ በእነኚህ ውስጥ ለምሳሌ predator የሚባላል prey የሚባላል። when you say predator አዳኝ ማለት ነው። these are animals they kill and eat the other animals ሌሎች እንስሳትን በመግደል የሚተዳደሩ እንስሳት predators ወይም ደግሞ አዳኞች እንላቸዋለን። when you say prey these are animals that are killed and eaten by another animals ተገለው በሌሎች እንስሳት የሚበሉ ደግሞ ተባዮች እንላቸዋለን ወይም ታዳኝ እንላቸዋለን ማለት ነው። ሌላው ሲምባዮሲስ የምንለው ተርም ነው። this is a term in which any type of biological association ማንኛውም አይነት በጋራ ለመኖር የሚደረግ አሶሲዬሽን ወይም ደግሞ በህብረት የመኖር ሂደት ሲምባዮሲስ ይባላል። በውስጡ ሚቹዋሊዝም፣ ኮመንሳሊዝም፣ ፓራሳይቲዝም፣ ፕሮቶኮፕሬሽን ኤንድ ኮምፒቲሽን በዚህ ሴሽን የምናያቸው የታይፕ ኦፍ ሲምባዮሲስ ናቸው ማለት ነው። ታይፕ ኦፍ ሲምባዮሲስ አሶሲዬሽንስ ናቸው። ወደ መጀመሪያው ስንሄድ ለምሳሌ ወደ ሚቹዋሊዝም ስንል እንግዲህ ሁለት ኦርጋኒዝሞች አሉ በጋራ ለመኖር ወይም ደግሞ በጋራ የሚኖሩ ሁለቱ ጥቅም ያገኛሉ ወይም ደግሞ both of them get benefit ጥቅም የሚያገኙ ናቸው። A and B የሚባሉት ፕላስ ፕላስ ሳይን አላቸው። ነገር ግን ግንኙነታቸው ኦብሊጋቶሪ ነው፣ የግድ ነው። አንዱ መኖር ለሌላኛው መኖር አስፈላጊ ነው። አንዱ ከሌለ ሌላኛው በህይወት የመኖር እድሉ ጠባብ ነው ማለት ነው። that is called mutualism። ለምሳሌ ፈንጌ እንዳልጌ some cows and birds እንደ ምሳሌ ማንሳት ይቻላል ማለት ነው። ሁለተኛው ኮመንሳሊዝም ነው። ኮመንሳሊዝም ስንል ሁለት የተለያዩ ኦርጋኒዝሞች የተለያየ ስፔሲስ ያላቸው ኦርጋኒዝሞች ማለት ነው በጋራ ይኖራሉ። ሲኖሩ አንዱ ይጠቀማል፣ ሌላኛው አይጠቀምም፣ አይጎዳም ማለት ነው። this is called commensalism plus and zero ማለት plus and zero example big tree and epiphytes እንደ ምሳሌ ማንሳት ይቻላል ማለት ነው። big trees ዜሮዎቹ ናቸው፣ epiphytes ደግሞ neither get benefits ናቸው ማለት ነው epiphytes። ስለዚህ ይህ ኮመንሳሊዝም ይባላል። ሶስተኛው ፓራሳይቲዝም ነው። ሁለት አካላት በጋራ እየኖሩ ነው። A and B ማለት ነው። the host and the parasite ይባላሉ። host የሚባለው አስጠጊው ማለት ነው። ፓራሳይት ደግሞ ጥገኛው። ስለዚህ ጥገኛው ያገኛል get benefited and the host አስጠጊው ደግሞ ይጎዳል። ስለዚህ harmed ነው ማለት ነው። ማይነስ ሳይን ይቀመጣል። ማይነስ and plus ወይም plus and minus ልንል እንችላለን። ለምሳሌ human and tapeworm is an example of this symbiotic association። አራተኛው ፕሮቶኮፕሬሽን ነው። this is also a type of symbiotic association in which both organisms get benefited ሁለቱም ይጠቀማሉ። ነገር ግን their relationship ወይም ደግሞ የሁለቱ ግንኙነት ግን ምንድነው? non obligatory ነው ወይም ደግሞ የግድ አይደለም። አንዱ ባይኖር ሌላኛው ይኖራል ማለት ነው። this is called protocooperation ሁለቱም ይጠቀማሉ ግን ግንኙነታቸው የግድ አይደለም ማለት ነው። ለምሳሌ fish cleaning teeth and the crocodiles are the examples of protocooperation። እነኚህ በፕሮቶኮፕሬሽን ምሳሌነት ይነሳሉ ማለት ነው።
ለዛሬ ያየነውና የመጨረሻው ካየናቸው ውስጥ ማለት ነው ኮምፒቲሽን ነው። ውድድር ወይም ፉክክር የምንለው ሁለቱም ኦርጋኒዝሞች ሃርም የሚደረጉበት ወይም ደግሞ የሚጎዱበት ባዮሎጂካል አሶሲዬሽን ወይም ደግሞ ሲምባዮቲክ አሶሲዬሽን ነው ማለት ነው። ለዛሬ የነበረን ቪዲዮ ይህን ይመስል ነበረ። ቪዲዮውን ለሌሎች አጋሩ። ላይክ ኤንድ ሼር ማድረጋችሁንም አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳትረሱ። እናመሰግናለን።